ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። መድረክ መሠዊያና ምስባክን በሚመለከት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠንካራ የሆነ ደብዳቤ ይዛ ብቅ ብላለች። ይህንን ደብዳቤ በንባብ ወደ እናንተ የማደርስ ይሆናል። ከዚያ በፊት ግን ለዚህ ባለ 4 ገጽ ደብዳቤ መነሻ የሆነውን 2 ውሳኔዎችን ወደ እናንተ ማድረስ ፈልጋለሁ። የመጀመሪያው በ2003 ዓመተ ምህረት የተላለፈ ውሳኔ ነው። እንደዚህ ይላል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አቋም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በምዕመናን ሁሉ ክህነት ታምናለች። ስለዚህም በሐዋርያትና በነቢያት ምስክርነት ላይ በጸና እምነት የሚኖሩት ሁሉ አፖስቶሎስ ወይም መልእክተኞች እንደሆኑ ታምናለች። አገልግሎቷንም በዚሁ አኳኋን ትመራለች። በዚህና ከላይ በተዘረዘሩት መጽሐፍ ቅዱሳዊና ስነ መለኮታዊ እይታ ላይ በመመስረት ቤተክርስቲያኒቱ በሚከተለው መልኩ አቋሟን ይፋ ታደርጋለች። 1. ሲመተ ሐዋርያን በሚመለከት በቅንፍ አፖስቶሊክ ኦፊስ ኤንድ ታይትል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ እንደ ሉተራዊነቷ ሐዋርያ የሚለው ሹመት የክርስቶስን ሞትና ትንሣኤ በታዘቡትና በክርስቶስ ቀጥታ በተሾሙና በሐዋርያዊ ምስክርነታቸውን ቤተክርስቲያንን በመሰረቱ የመጀመሪያዎቹ ሐዋርያት የተገደበ መሆኑን ታምናለች። ስለዚህም የዘመኑን ሲመተ ሐዋርያት እንቅስቃሴ የተሳሳተ እንቅስቃሴ ከመሆኑም በላይ ቤተክርስቲያንን ግራ የሚያጋባ አካሄድ መሆኑን ታረጋግጣለች። አካሄዱንም አትቀበልም፣ ከእንቅስቃሴውም ጋር ግንኙነት ካላቸው አካላት ጋር አትተባበርም። 2. የነቢይነት መደብ አገልግሎት ወይም ሲመተ ነቢይ በእንግሊዘኛው ኦፊስ ኦፍ ፕሮፌሲ። የነቢይነት ሹመት በብሉይ ኪዳን ዘመን የነበረና መሲህ የሆነው ክርስቶስ ወደ ዓለም በመምጣቱ ያበቃ የአገልግሎት ሹመት እንደሆነ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ትገነዘባለች። እንዲሁም ትንቢት ሁሉ በቅዱስ ቃሉ የተጠቃለለና ከሐዋርያትና ከነቢያት የተላለፈው ምስክርነት በቂ መሆኑን ታረጋግጣለች። ይሁን እንጂ ቃሉን መሠረት ያደረገና እውነተኛነቱ የሚያስተማምን ትንቢታዊ መልእክት ለቤተ ክርስቲያን መታነጽ እስከጠቀመ ድረስ አገልግሎቱን ትቀበላለች። ነገር ግን አገልግሎቱን እንጂ መደብ አገልግሎቱን ወይም ስያሜውን አይደለም። የአገልግሎቱ ማደራረግ በቤተ ክርስቲያኒቱ ሥርዓት ውስጥ መጠበቅና በአንደኛ ቆሮንቶስ ምዕራፍ 14 በተዘረዘረው መጽሐፍ ቅዱሳዊ መመሪያ መሆን እንዳለበት በአጽንኦት ታሳስባለች ይላል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሥራ አስፈጻሚ ቦርድ 17ኛው ስብሰባ አዲስ አበባ ታኅሳስ 2003 ዓመተ ምህረት። የመጀመሪያው ውሳኔ ይሄ ነው። አሁን ደግሞ ቀጥሎ ያለውን ውሳኔ በ2010 የተላለፈውን እንዲሁ አነብላችሁና አሁን ቤተክርስቲያን ወዳወጣችሁ ጠንካራ ወደ ሆነው ውሳኔ የማመራችሁ ይሆናል። በ2010 ዓመተ ምህረት የተላለፈው ውሳኔ ደግሞ እንደዚህ የሚል ነው። ምዕመናንን ተጋላጭ ያደረገ ድንበር የለሽ የምስባክና የመሠዊያ ኅብረት። በአንዳንድ አካባቢዎች ቄሶች፣ ወንጌላውያን፣ የሰበካ መሪዎች፣ የሲኖዶስ መሪዎችና የመምሪያ ዳይሬክተሮች በዋናነት የተሳተፉበት አሉታዊ ክስተቶች መኖራቸውንና የመንጋውን መንፈሳዊ ደህንነት የማስጠበቅ ከፍተኛ ኃላፊነት በተጣለባቸው አንዳንድ አገልጋዮች ዘንድ የሚስተዋለው ለዘብተኝነት የቤተ ክርስቲያኒቱን አገልግሎት ወደ ከፋ አዝማሚያ ሊያመራ እንደሚችል ካውንስሉ ተገንዝቦ እንደሚከተለው ወሰነ። 1. የቤተ ክርስቲያኒቱን አስተምሮ መሠረት በማድረግ በ18ኛው የሥራ አስፈጻሚ ቦርድ ሲመተ ሐዋርያንና ሲመተ ነቢይን በሚመለከት የጸደቀውና በሥራ ላይ ያለው መመሪያ የቤተ ክርስቲያኒቱ የሥነ መለኮት አቋም በግልጽ የተብራራበት በመሆኑ የሥራ ዘርፎች መመሪያውን በተጠናከረ መልኩ እንዲተገብሩ ሚሽንና ቴዎሎጂ ቦርድ እንዲከታተል። 2. በቤተ ክርስቲያኒቱ ማኅበረ ምዕመናን ምስባክ የነቢይና የሐዋርያ መጠሪያ ማዕረግ የያዙ ግለሰቦችን መጋበዝም ሆነ መጠቀም ከላይ የተገለጸውን አስተምሮዋንና አቋሟን የሚቃረን መሆኑን የሥራ ዘርፎች መሪዎች፣ አገልጋዮችና ምዕመናን በአጽንኦት እንዲገነዘቡና መመሪያውንም ተግባራዊ እንዲያደርጉ ሚሽንና ቴዎሎጂ ቦርድ እንዲከታተል ሆኖ
ይህንን ለማስፈጸም ፈቃደኛ የማይሆኑትን ተጠያቂ የሚያደርግ መመሪያ በአስቸኳይ ተዘጋጅቶ ሥራ ላይ እንዲውል ሚሽንና ቴዎሎጂ ቦርድ እንዲያስፈጽም ሥራ አስፈጻሚ ቦርድ እንዲከታተል። 3. ቤተ ክርስቲያኒቱ መንፈሳዊ ኅብረት ማለትም የምስባክና የመሠዊያ መጋራት የምታደርገው አስተምሮዋን ሳይሸራረፍ ከሚቀበሉ ጋር ብቻ መሆኑ ታውቆ በየደረጃው ያሉ አገልጋዮችና መሪዎች ይኸው እንዲፈጸም ከፍተኛ ጥንቃቄ እንዲያደርጉ ሚሽንና ቴዎሎጂ ቦርድ እንዲከታተል። 4. ይህን መመሪያ ተላልፎ የተገኘ ወይም የተገኘች ቄስ ወይም ወንጌላዊ የቅስና ወይም የቅስናዋ የአገልግሎት ኃላፊነት እንዲገሰስ፣ የወንጌላዊ ወይም የወንጌላዊቷ የአገልግሎት ኃላፊነት እንዲነሳ እንዲደረግ ሥራ አስፈጻሚ ቦርድ እንዲያስፈጽም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የ14ኛው ካውንስል ስብሰባ ቃለ ጉባኤ ነሐሴ 2010 ዓ.ም ገጽ 12 ላይ የተወሰደ ነው። እነዚህ በሰማችሁት በሁለቱ ጊዜ በተወሰኑት ውሳኔ ላይ በመቆም አሁን በ2018 ዓ.ም የተላለፈውን ጥብቅ ውሳኔን ነው ባለ 4 ገጽ በንባብ መልክ ወደ እናንተ የማደርሰው። እንደዚህ ይላል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋናው ጽሕፈት ቤት ቁጥር GO ህዝባር 200 ህዝባር 6126 ህዝባር 18 ቀን መጋቢት 16 ቀን 2018 ዓ.ም ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሲኖዶስ ፕሬዝዳንቶች፣ የአገልግሎት አካባቢ ወይም ማዕከል አስተባባሪዎች በያሉበት ጉዳዩ የቤተክርስቲያኒቱን ሥርዓት አምልኮ፣ የስብከተ ወንጌልና የምስባክና የመሠዊያ ስፍራን መጠበቅና ማስጠበቅን አስመልክቶ ከቤተክርስቲያኒቱ ፕሬዝዳንት የተላለፈ ኖላዊ ወይም የእረኝነት መልእክት። ይህ የእረኝነት መልእክት ዓላማ በአሁኑ ወቅት በቤተ ክርስቲያኒቱ ማኅበራን ምዕመናን በአምልኮ አገልግሎትና በልዩ ልዩ ዝግጅቶች ጊዜ የሚታዩትን ስህተቶችና ጎጂ ልምምዶች በየትኛው መልኩ ምዕመናንን ያሳተፈ የቤተ ክርስቲያን አገልግሎት መደበኛውን የቅዳሴ ሥርዓት የተከተለ በሰከነና በተረጋጋ ሁኔታ እንዲሆን በየአገልግሎቱ ወቅት በዋናነት ለቃለ እግዚአብሔር ትምህርትና ስብከተ ወንጌል በቂ ትኩረት እንዲሰጥና በተለይም በመደበኛ የአምልኮ አገልግሎት የሚከናወነው ሁሉ የጊዜም ሆነ የትኩረት ሚዛኑ የተጠበቀ እንዲሆን ለመምከርና በዚህ ረገድ ቀደም ሲል የተላለፉት ውሳኔዎችና መመሪያዎች ያለምንም መጓደል እንዲተገበሩ ለማሳሰብ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመሠረተ እምነቷ በአስተምሮቿና ሲወርድ ሲዋረድ በመጡ ወጎቿና ልምምዶቿ ላይ የተመሠረተ ሥርዓት አምልኮ አላት። ስለዚህም በየትኛውም አውድ የሚከናወነው የቤተ ክርስቲያኒቱ ሥርዓት አምልኮ የመሠረተ እምነቷና የመሠረታዊ አስተምሮቿ ነጸብራቅ ወይም ሪፍሌክሽን ናቸው። ይህንን እውነት ያላገናዘበ የአምልኮ አገልግሎት በቀጥታም ሆነ ቀጥታ ባልሆነ መንገድ የቤተ ክርስቲያኒቱን ማንነት እንደ መሸርሸር ይቆጠራል ማለት ነው። የዚህች ቤተ ክርስቲያን ምዕመናን የቤተ ክርስቲያኒቱን መሠረተ እምነት ከነሥርዓቶች ወይም ከነመገለጫዎቹ ጋር አምነው መቀበላቸውን ያረጋገጡና ለዚህም በፍጹም የሚገዙ መሆናቸውን በይፋ ያስታወቁ ናቸው። ስለዚህም ማናቸውንም ሥርዓትና አሰራር መጠበቅ በዋናነት የጸጋ በረከት ሲሆን፣ በሌላ ደግሞ ከፍቅር የሆነ ግዴታቸው ይሆናል። ይህን የማያደርጉ ከሆነ በስም ብቻ ካልሆነ በስተቀር በእምነት የቤተ ክርስቲያኒቱ ምዕመናን ስላልሆኑ ሌላ የራሳቸውን አማራጭ ከመውሰድ ያለፈ የተቃውሞ ወይም የተቃርኖ ተግባር መፈጸምን ቤተ ክርስቲያኒቱ አትፈቅድላቸውም። የቤተ ክርስቲያን ቀዳሚና ዋነኛ ተግባር የአምልኮ አገልግሎት ነው። እግዚአብሔር ላደረገልን ነገር ሁሉ የእኛ ምዕመናን ምላሽ አምልኳችን ነው። በአምልኳችን አማካይነት ፍቅራችንና መሰጠታችንን ፈጽሞ ለእርሱ መገዛታችንን እንገልጻለን። ምዕመናን በጋራ የሚዘምሩት፣ ቃሉን የሚሰሙት፣ መባ አስራትና የመሳሰሉትን የሚሰጡት በመደበኛ የእሁድ አምልኮ አገልግሎት ውስጥ ነው። እነዚህ ተግባራት ሁሉ በቤተ ክርስቲያኒቱ ሥርዓተ ቅዳሴ ውስጥ ተገቢ ቦታና ጊዜ ተመድቦላቸዋል። በዚህ ቤተ ክርስቲያን ልምምድ የእሁድ አምልኮ አገልግሎት በርካታ ተግባራትን ያካተተ ሥርዓት ነው። እነርሱም ምስጋና፣ የስግደት፣ ጸሎት ወይም የምልጃ ጨምሮ ስብከተ ወንጌልና ቅዱሳት ምስጢራት ናቸው።
እነዚህም ሁሉ የየራሳቸው አሰራርና አካሄድ የጊዜም አመዳደብ ያላቸው ናቸው። በተለይም የስብከተ ወንጌል ወይም የቃሉ እወጃ በእንግሊዝኛው ፕሮክላሜሽን፣ በአማርኛው አባባል ዕለተ ንባብ፣ በግዕዙ መራሁት፣ በእንግሊዝኛው ሌክሽነሪ እና የጊዜውን የቤተ ክርስቲያን ወቅት የተከተለ ነው። ስለዚህም ይህንን አገልግሎት ማገልገል የሚችሉትና የሚገባቸው በቤተ ክርስቲያኒቱ አሰራርና ደንቦች መሠረት የተመደቡ ቄሶችና ወንጌላውያን፣ እነዚህ በሌሉበት ደግሞ በመጽሐፍ ቅዱስ ዕውቀትና በስብከት አገልግሎት ላይ በቂ ሥልጠና ያላቸውና በቤተ ክርስቲያን ዕውቅና የተሰጣቸው በጎ ፈቃድ ወንጌላውያን ብቻ ይሆናሉ። በዚህ አግባብ በእሁዱ የአምልኮ አገልግሎትም ሆነ ማኅበራነ ምዕመናን በሚያዘጋጇቸው አገልግሎቶች ላይ በመምራትም ሆነ በስብከተ ወንጌል ማገልገል የሚችሉት የቤተ ክርስቲያኒቱ አገልጋዮች ብቻ ስለሆነ ከሌላ ቤተ እምነት የሆነ ማንም አገልጋይ እንዳይጋበዝ ቀደም ሲል መመሪያ ተላልፈዋል። ምክንያቱም ምስባክና መሠዊያውን የመጋራት ቃል ኪዳን ወይም ተግባቦት ስለሌለንና ካሉት መሠረታዊ ልዩነት የተነሳ በእነዚህ አይነቱ ተግባራት መተባበር ስለማይቻል ነው። በአጭሩም ጉዳዩ የዶክተሪን ወይም የመሠረተ እምነት ጉዳይ ነው። ይሁን እንጂ አንዳንድ ማኅበራነ ምዕመናን መመሪያውን ቸል በማለት ከሌላ ቤተ እምነት አገልጋይ እየጋበዙ የቤተ ክርስቲያኒቱን ምስባክ ሲያጋሩ ይስተዋላል። ይህ ጉዳይ ባለፉት የቤተ ክርስቲያኒቱ ወሳኝ አካላት ስብሰባ በጥልቀት ተመክሮ ቀደም ሲል የተላለፉት መመሪያዎች ያለ ምንም ገደብ እንዲተገበሩ ወስነዋል። በመሆኑም ከአሁን ጀምሮ በቤተ ክርስቲያኒቱ ማኅበራነ ምዕመናን የአምልኮም ሆነ የኮንፈረንስ አገልግሎት ላይ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑንና ይህንን በማያከብሩት ላይ ቤተ ክርስቲያኒቱ ባላት አሰራርና ደንብ መሠረት ጉዳዩ በሚመለከታቸው ሁሉ እንደ ጥፋቱ ክብደትና ከአገልግሎት እስከ ማገድና ከኃላፊነት እስከ ማንሳት፣ ቄሶች ከሆኑ የቅስና ኃላፊነታቸውን እስከ መክሰስ የሚደርስ እርምጃ ይወሰዳል። ከዚሁ ጋር በተጓዳኝ የማኅበረ ምዕመናኑን ሕጋዊ ማንነት ወይንም ሕልውናን ለማስከበር ሲባል ሌሎች አስተዳደራዊ እርምጃዎች ይወሰዳሉ። ከዚሁ ጋር በተያያዘ የቤተ ክርስቲያናችን አባላትና አገልጋዮች ሆነው እያሉ ቤተ ክርስቲያኒቱ የማትቀበላቸውን ስያሜዎች ይዘው የሌሎችን ልምምዶች በቤተ ክርስቲያኒቱ የአምልኮ አገልግሎቶችና ኮንፈረንስን በመሳሰሉ ዝግጅቶች ላይ ግራ የሚያጋቡና ጥያቄ የሚፈጥሩ ተግባራትን የሚፈጽሙ እንዳሉ ይታወቃል። እነዚህም ባለው የቤተ ክርስቲያኒቱ ደንብና አሰራር መሠረት ሊመከሩ ካልሆነም አግባብነት ባለው አካውንት ተጠያቂ እንዲሆኑ ማድረግ የግድ አስፈላጊ ይሆናል። ከፍ ሲል እንደተጠቀሰው በማኅበራነ ምዕመናን የሚደረገው የእሁድ አምልኮ የቤተ ክርስቲያኒቱን የቅዳሴ ሥነ ሥርዓት የተከተለ ይሆናል። በዚሁ መሠረት ለዕለቱ የተመደቡት ሦስቱ የመጽሐፍ ቅዱስ ጥቅሶች ይነበባሉ። ከጥቅሶቹም መካከል በአንዱ ቢቻል በወንጌል ክፍል ላይ ይሰበካል። ከዚህ ውጪ ማሰብ ከቤተ ክርስቲያን የወቅቱ አውድ ጋር የማይሄድ ስለሆነ ፈጽሞ ሊስተናገድ አይችልም። የአምልኮ አገልግሎትን ከሚያዛቡና ማኅበሩ ተገቢውን አገልግሎት እንዳያገኝ ወይም እንዳይሳተፍ ከሚያደርጉት ተግባራት አንዱ ዝማሬ ነው። በተለይም አስመላኪ ወይም የአምልኮ ዝማሬ መሪዎች በሚል የሚባክነው ጊዜ ከዚሁ ጋር ተያይዞ በመዘምራን አገልግሎት የሚወሰደው ጊዜ የአምልኮን አገልግሎት ቅኝት በእጅጉ የሚጎዳ ነው። በአንዳንድ ማኅበረ ምዕመናን ሕዝቡ በዝማሬ ብዛት ለመስማት ዝግጁ መሆን በማይችልበት ጊዜ ላይ ሰባኪው ለስብከት ሲጋበዝ ይስተዋላል። ስለዚህም በቤተ ክርስቲያናችን በየትኛውም አውድ የሚከናወነው የአምልኮ አገልግሎት ዝማሬውን ጨምሮ በቄሱ ብቻና ምናልባት ቄሱ በሚቆጣጠረው ሁኔታ የስብሐተ ለአምላክ መዝሙር ዝማሬን በመምራት ቄሱን የሚያግዝ ካልሆነ በስተቀር ሌላው ልምምድ እንዲያበቃ መደረግ አለበት። ይህም ማለት በ2 ሰዓት የአምልኮ ጊዜ ውስጥ ቢያንስ 1 ሰዓት ያህል ለቃሉ እወጃ መፈቀድ ይገባዋል። ይህም ለምሳሌ የዕለቱን የመጽሐፍ ቅዱስ ክፍል ምንባቦችና የስብከተ ወንጌል እንዲሁም የመዘምራን አገልግሎትን የስብከት አገልግሎት እስከ 35 ደቂቃ ቢሆን ይመረጣል። የቤተ ክርስቲያኒቱ ቄሶች በየእሁዱ በራሳቸው ማኅበረ ምዕመናን ወይም በሌላ የቤተ ክርስቲያኒቱ ማኅበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነት ከማገልገል መቆጠብ ይጠበቅባቸዋል። ቄሶች ወይም ወንጌላውያን ምናልባት ቤተ ክርስቲያኒቱ ከሌሎች ኢኩሜኒካል ወይም የትብብር አካላት ጋር
በጋራ በሚያዘጋጁት የአምልኮ አገልግሎቶች በስብከት ሆነ በመምራት እንዲያገለግሉ ሊደረግ ይችላል። ይህም ቤተክርስቲያኒቱ በውል የምትሳተፍባቸው ለምሳሌ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሚሰናዱት ሥርዓቶች ብቻ የሚገደብ ይሆናል። ከዚህ ደብዳቤ ጋር ቀደም ሲል በቤተክርስቲያኒቱ ወንጌል ተልእኮና ቴዎሎጂ መምሪያ ተዘጋጅተው በሚስዮንና ቴዎሎጂ ቦርድ ከታዩ በኋላ ለቤተክርስቲያኒቱ ወሳኝ መድረኮች ቀርበው የጸደቁና እስከ ማህበረ ምዕመናን እንዲደርሱ በሚል በቀድሞ የቤተክርስቲያኒቱ ፕሬዝዳንት ፍርሚያ የተላለፉት መመሪያዎችና ጽሑፎች ዳግመኛ ተፈርመው እንዲደርሳችሁ ተደርጓል። ይህ የእረኝነት መልእክት የቤተክርስቲያኒቱን መሰረተ እምነትና ሥርዓቶችን ከማስጠበቅ አንጻር ለማህበረ ምዕመናን ሁሉ ቀጥታ እንዲተላለፍ ታስቦ ከወትሮ በተለየ አኳኋን ዘርዘር ባለ መልክ የተሰናዳ መሆኑ እንዲታወቅና ያለምንም መዘግየት እንዲተገበር አሳስባለሁ። በመጨረሻም ከዚህ የእረኝነት መልእክት ጋር ተያይዞ በተላኩት መመሪያዎች፣ ጽሑፎችና በዚህ መልእክት ውስጥ ባልተካተቱት ሌሎች ተጓዳኝ ርዕሶች ላይ ለወደፊት በየደረጃው ስልጠና የሚሰጥ ሆኖ እስከዚያው ግን መመሪያዎቹና በመልእክቱ የተሰጡት ምክሮች ሁሉ በአግባቡ እንዲተገበሩ የሲኖዶስ ፕሬዝዳንቶችና ሌሎች ኃላፊዎች ትኩረት ሰጥተው እንዲከታተሉ በጌታ ፍቅር እንጠይቃለን። ጌታ አገልግሎቱንና አገልጋዮቹን ይባርክ የሚል ነው። በመጨረሻም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህተም ያረፈበት ነው። ከዋና ጽሕፈት ቤት በቤተክርስቲያኒቱ ማህተም የወጣ ይህ ባለ 4 ገጽ ደብዳቤ ወሳኝ፣ ወቅታዊና አውዱን የጠበቀ በመሆኑ መሪዎቻችንን ከልብ እናመሰግናለን። ቃለ እግዚአብሔርና የቤተክርስቲያኒቱን ምስባክ ስላከበረና ስላስከበረ ድንቅ ውሳኔ እግዚአብሔርን እናከብራለን። ደብዳቤው በራሱ ይበል የሚያሰኝና የሚደነቅ ሆኖ ሳለ ነገር ግን ከእርስ በርሱ ጋር እንዲጋጭ የሚያደርግና በአስቸኳይ መታረምና አፋጣኝ እርምጃ መውሰድ የሚያስፈልግ ጉዳይ እንዳለ እግረ መንገዳችንን መጠቆም ማስታወስ ያስፈልጋል። በአንድ መልኩ የቤተክርስቲያኒቱ አገልጋዮች በራሷ ማህበረ ምዕመናን እንጂ ሌሎች በአስተምሮና በዶክትሪን በምንለይባቸው ቤተ እምነቶች መድረክ ላይ እንዳይቆሙ ያሳስባል። እንዲሁም ከሌሎች ቤተ እምነቶች በመካነ ኢየሱስ ቤተክርስቲያን መድረክ ላይ እንዳይጋበዙ በተለይ ራሳቸውን ሐዋርያትና ነቢያት ብለው የሚጠሩትን እነርሱን ከነመጠሪያ ስማቸው ቤተክርስቲያን እንደማትቀበልና ከነርሱ ጋር ማለትም ሐዋርያትና ነቢያት ነን ብለው ራሳቸውን ከሚጠሩቱ ጋር መተባበር የቅስናንም ይሁን የወንጌላዊነትን ማዕረግ እንደሚያስገፍፍ ደብዳቤው በጥብቅ የሚያሳስብ ሆኖ አግኝተነዋል። ነገር ግን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚባለው ማለት ነው ከነርሱ ጋር መስራት ከራስ ውሳኔ ጋር መልሶ መጋጨትና ጸብ ውስጥ መግባት አይሆንም ወይ የሚለውን ጥያቄ ማንሳት አስፈላጊ ነው። ምክንያቱም በካውንስሉ ውስጥ ራሳቸውን ሐዋርያትና ነቢያት ብለው ከሚጠሩ ባለግል ሚኒስትሪ ግለሰቦች ጋር በካውንስል በኩል መድረክ መጋራት በደብዳቤ ውስጥ ገጽ 4 ሁለተኛ አንቀጽ ላይ የሚፈቅድ በመሆኑ ይህ በአስቸኳይ እርምት እንዲደረግበትና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከካውንስል ለቃ እንድትወጣ እንዲሁም አሁን በደብዳቤ ውስጥ ባሳወቀችን አቋሟ እና ውሳኔዋ መሰረት አጠናክራ እንድትቀጥል በታላቅ አክብሮትና ትህትና እንገልጻለን። ይህ እስኪሆን ድረስ በአደባባይ በቃለ እግዚአብሔር እውነት ላይ በመቆም ጥያቄያችንን አጠናክረን የምንቀጥል መሆኑን በዚሁ አጋጣሚ ማሳሰብ ያስፈልጋል። ከዚሁ ጋር በማያያዝ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከሉተራን ወርልድ ፌዴሬሽን እንድትወጣ በጥብቅ እናሳስባለን። እግዚአብሔር አገልጋዮቹና ቤተክርስቲያኑን ይባርክ። አሜን።